በሁለቱ ክንፎቻቸው እግሮቻቸውን ይሸፍናሉ፣ በሁለቱ ክንፎቻቸው ፊታቸውን ይሸፍናሉ። በርባሮስ መሰረትህ አርያም ቁመትህ የማይባልልህ ታላቅ አምላክ አቤቱ በፊትህ ማን ይቆማል እያሉ እያመሰገኑ ከምስራቅ አንስቶ ወደ ምዕራብ ከሰሜን አንስቶ ወደ ደቡብ በአራቱም ማዕዘናት ዓለም ያለ እረፍት እየዞሩ ያመሰግኑታል። ይህንን ምስጋና ምክንያት በማድረግ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት አባቶቻችን ካህናት ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ አዜቡን፣ ሌቡን፣ ባሕሩን፣ መሱን እነዚህን ሰሜን ምስራቅ፣ ሰሜን ምዕራብ፣ ደቡብ ምስራቅ፣ ደቡብ ምዕራብ የሚባሉት ንዑሳን አቅጣጫዎች ሁሉ ሳይቀሩ በሁሉም ማዕዘናት በመስቀላቸው እየባረኩ የታመሙት እንዲድኑ የተጨነቁት እንዲረጋጉ በደዌ ዳኛ በአልጋ ቁራኛ የተያዙ እንዲፈወሱ ስመ እግዚአብሔርን ለመጥራት ችግር የሆነባቸው ወገኖቻችን እግዚአብሔር አምላካችን በመንግሥቱ በክብሩ እንዲያያቸው በምሕረቱ እንዲመለከታቸው ሀገራችን ኢትዮጵያ ዳሯ እሳት መሃሏ ገነት ሆኖ ለክርስቲያኖች የምትመች የነፍስም የሥጋም ሀገር እንድትሆን እግዚአብሔርን የሚለምኑበት ቡራኪያቸው ነው። በእውነት ቡራኪያቸው ትድረሰን። እልል ብላችሁ እግዚአብሔርን አመስግኑ። የቤተ ክርስቲያን ሊቅና መምህር አባ ጊዮርጊስ ዘጋስጫ ቅድስት ቤተ ክርስቲያንንና አገልግሎቷን በተመለከተ እንዲህ የሚል ትምህርት አለው። ሃይማኖትን በገበያ መስሎ ይናገረዋል። ገበያ ቆላ ያለው ወደ ደጋ ወጥቶ፣ ደጋ ያለው ወደ ቆላ ወርዶ የሚፈልገውን ገዝቶ የማይፈልገውን ሸጦ እንደሚመለስ ምድራውያን ስንሆን ከሰማያውያን ጋራ፣ ኃጢአተኞች ስንሆን ከቅዱሳን ጋራ፣ የረከስን ስንሆን ከንጹሐን ጋራ፣ በምድር ያለን ተጋዳዮች ስንሆን በሰማይ ካሉ ድል ነሾች ጋራ በአንድነት እግዚአብሔርን እናመሰግንባት፣ ኃጢአታችንን እንናዘዝባት፣ የማይጠቅመንን ኃጢአት በንስሐ ትተን የሚጠቅመንን ጽድቅ በቸርነቱ ሸምተን የምንመለስባት የነፍስ ገበያ ኦርቶዶክሳዊ ተዋሕዶ ሃይማኖታችን ናት። እግዚአብሔር አምላካችን ይግረማችሁ ሲለን ሰሚነሽ ኪዳነ ምሕረትን የነፍስ ገበያ አድርጎ ሥጋውያን ሳለን ከመንፈሳውያን ጋራ፣ ጊዜያውያን ሳለን ከዘላለማውያን ጋራ፣ ሰዎች ስንሆን ከመላእክት ጋራ፣ ኃጢአተኞች ስንሆን ከቅዱሳን ጋራ ስሙን እንድንጠራ ጌትነቱን እንድንናገር በቸርነቱ ስለሰበሰበን የአባቶቻችን አምላክ ቅድስት ሥላሴ ክብር ምስጋና ይግባው። እልል ብላችሁ እግዚአብሔር ያመስግኑ። ሰማይ መች ቢሆን ምድር ወፍጮ ብትሆን እኔ በመካከል እህል ሆኜ ብፈጭ እመቤቴ አንቺን ይዤ ምንም አልሆንም ብሎ እንዳስተማረ ሰሚነሽ ኪዳነ ምሕረትን ለእንባችን ማበሻ፣ ለጥያቄያችን መመለሻ፣ ለጭንቀታችን መፍቻ አድርጎ ስለሰጠን አምላካችን ክብር ምስጋና ይግባው። እልል ብላችሁ እግዚአብሔር ያመስግኑ። ለስሉስ ቅዱስ ይደሎ
ሳይቆጥር በዚህ የምስጋና ስፍራ ተገኝተን ምድራውያን ስንሆን ከሰማያውያን ጋር ስሙን እንድንጠራ የፈቀደልን የቅዱሳን አባቶቻችን አምላክ ቅድስት ሥላሴ ክብር ምስጋና ይግባው። ይህ መቼስ መታደል ነው፣ በእውነት መታደል ነው። አምላከ ቅዱሳን እግዚአብሔር አምላካችን በፍቅሩ ስቦ በቸርነቱ አቅርቦ ይህንን ምስጋና እንድንታደም ስለፈቀደልን ክብርና ውዳሴ አምልኮትና ምስጋና ለእርሱ ይሁን። ከዚህ በመቀጠል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ለመጀመሪያ ጊዜ ያስተማራቸውን ጸሎተ ኪዳን አባቶቻችን ያደርሳሉ። ከዛ በፊት መልክ ያድላሉ፣ ጸሎተ ማርያም ያደርሳሉ፣ ጸሎተ ኪዳኑ ይደረሳል። ሁላችንም እንሳተፋለን። መቼም ይሄ ሁሉ ካህን ይሄ ሁሉ የአብነት ተማሪና ዲያቆን እያለ ውዳሴ ማርያሟን ተናጥቀው ጭርስ ነው የሚያደርጓት። እግዚአብሔር አምላካችን በቸርነቱ ሁላችንን የሚያስበን። ደስ አላላችሁ? እስኪ ደስ ያለው በጣም እርግጠኛ ሆኜ የምነግራችሁ በየትኛውም ዓለም በየትኛውም ታላላቅ ገዳም ያውም በሰንበት ያውም በዕለተ ቅዳሜ እንዲህ አይነት አገልግሎት እንደማታገኙ